ሩቲ በጧቱ መልስ ሰጣለች። ዛሬም አዲስ ነገር አለ። እንግዲህ የሄርሜላ መነካት የሚለውን ሁሉም እየተንጫጫ ነው። ሩታዬ ጎበዝና አንበሳ እንደሆነች እንነግራችኋለን። ከበፊትም ነግረናችኋል። አሁንም ወደፊት እንጂ ወደ ኋላ አትልም። ሩታ ያስታረቀችበት መንገድ ደግሞ አላት ማለት ነው። እንዲው ጎበዝና አንበሳ ጀግና የሴቶች አለቃ ዛሬ በጠዋቱ መጣለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች እንደምን አላችሁልኝ? ሁላችሁንም ሰላም ብያለሁኝ። ብያላችሁበት ያለ ሰላምታ ይለያችሁ። ሸር ላይክ እያደረጉ ቤተሰብ የሆኑ ውድ እህቶች፣ እንግዲህ ሩታዬ እንደምታዩት በብዙ ነገር እየተበደለች ነው። ዛሬ ደግሞ ራሷን ቀና አድርጋለች። ሄርሜላ ምን እየሰራች ነው የሚለውን አብረን እናያለን። ሄርሜላ ማለት ርካሽ እንደሆነች እንደምታዩት ሁሉም እውነት ከሷ ይሄን አንጠብቅም። ትልቅ ሴት ናት። ዘመዶቿ እየተንጫጩ ነው። በዛኛው መንደር እያለቀሱ ነው። የሩታዬ እህቶች እየተደሰቱ ነው። የኛ ጀግና አንበሳ አሁንም ወደፊት እንጂ ወደ ኋላ እንደማትል አስታራቂ ናት። ሁሉንም አገናኝታ ናት። ሁሉንም ፍቅር ትሰጣለች። ሩታ ማለት ፍቅር ጀግና አትጠገብ የሆነች ልጅ ስለሆነች ምንም ማድረግ አይቻል። ስጦታ ነው። እውነት ለመናገር ሁሉም እያለቀሰ ይገኛል። ዛሬ እንግዲህ ሩታዬ በጠዋቱ መታለች። አሁንም ነገም ከነገ ወዲያም ጀግንነቴን አልተውም በማለት ወደፊት እንደምትሄድ ደግሞ ተስፋ እናደርጋለን። ሄርሜላ በራሷ ሰዓት ነው ህይወቷን እንደ ጫማ የተረገጠችው። አስባችሁታል? ህይወቷን እያበላሸቻለ ከሰው ባል ራሷ ዙራ አብራ አሁንም አልተውም ብላለች። አሁንም እያለቀሰች መጣለች። ሄርሜላ ሩታዬ እየሳቀች መጣለች። የኛ ፍልቅልቅ ለሷ ነው። እንግዲህ ውዶቼ ሸር ላይክ አድርጉ። የማንገድ ዳፊ ናችሁ፣ እንወዳችኋለን። እውነት ለመናገር ትክክለኛውን መንገድ ሩታዬ እየሄደች ስለሆነ ሳናመሰግናት አናልፍም። ሸር ላይክ አድርጉ። ወዳችኋለን።